ተመልሰን መጣ ነው አሁን እንደምን ዋላችሁ እንኳን ጠበቃችሁ እንዴት ነው ምን ይመስላችኋለን ውስጣችን በማየት የምትረዱ ይመስለኛል ፈርተናል አይዛችሁ አትፍሩ አይዛችሁ ፍርሃት የለም እና እግዚአብሔርን እጅግ አድርገን እናመሰግናለን እግዚአብሔር ታላቅ ነገር አድርጎልናል ክብር ለእግዚአብሔር ይሁን አሜን እና በሄድንበት ልጃችን ቤት ልጃችን ማን ነበር ስሙ ይጠፋኛል ስምዖን ልክሞንማ አውቃለሁ ናርዶስ ቤተሰቦች ጋር ተቀብለውናል እና በጣም ከፍተኛ ግብዣ ተጋብዘናል በጣም ደስ የሚሉ ቤተሰብ ናቸው እና በጣም በተለይ አቀባበላቸው ከፊታቸው ያስታውቃል ብሩህ የሆነ ፊት አለ ውስጣቸው የሚያበራ በጣም ድንቅ የሆነ ነገር ነው ያየነው እና በጣም ደስ አሰኝተውናል ምክንያቱም የመጨረሻ ያው የልጃችን ጉዳይ ስለነበረ ምን ትሉናላችሁ ካፒቴን በደንብ አድርጎ አቅርቦታል ምን ትሉናላችሁ በሚል እንግዲህ የልጃችን ጉዳይ ጥያቄ ቀርቦ ጥያቄውን ተመልሷል እና ልጃችን ለኛ ተሰጥቶናል ለስምዖን ተሰጥቷል አመሰግናለሁ ክብር ለእግዚአብሔር ይሁን እና የግብዣው ነገር ልነግራችሁ አልችልም በጣም ኃይለኛ ግብዣ ነበር እንግዲህ እነሱም አንድ ቀን ይመጣሉ እዚህ የበለጠ መታወቅ እናደርጋለን አሁን ግን የመጀመሪያ ስለሆነ በመጀመሪያው ያቀረብነው ጥያቄ ተቀባይነት አግኝተዋል እና ደስ ሊለን ይገባል እግዚአብሔር የተመሰገነ ይሁን እና እንግዲህ ጊዜው አልነገርነው ለምንድን ነው እኛም እዚህ አልጠየቅንም እነሱም ደግሞ እዛ ልጃቸውን አልጠየቁም እና ስለዚህ እኛም አጭር መልስ ነው ተመለሰው ምንድነው ሁለቱ ተማክረው ይንገሩን በሚል ነው ሁለቱ የጋብቻው ጊዜ ነው ጊዜ የተባለው እና እንግዲህ በዛ ተስማምተናል እና ስለዚህ እንግዲህ እናንተን ስለጠበቃችሁን ደስ ስላላችሁ ስንገባ በጣም እናመሰግናችኋለን ቀሪ ጊዜያችን እግዚአብሔር ይባርክ እና ይህን ይመስላል እኛ የሄድንበት በእውነቱ በፈገግታ አቀባበላቸው ተደስተናል ለመጀመሪያ ጊዜ ከዛ በኋላም በመሐከላችን በነበረውና ካፕቴን የሚያቀርቡት የነበረው ቡድን መሪያችን ሀሳቦቹም እየተቀበሉ ውይይቶች በውስን ደረጃ ተንሸራሽረው በደስታ ነው የተቀበሉን ደስ ብሎናል እናንተም ደስ ይበላችሁ ድሮ አባቶቻችን ዛሬ ፈቀዱልኝ ለማለት ይሄዳልሽ የሚቀጥለው ወር ወይን ጊዜ ስጡን እንጂ አሁን እኛ ብቻችን አንወስን የሚል መጉላላት ምናምኑ ያስቀረ በጣም ጥሩ የሆነ ዘመናዊ አካሄድ መሆኑን አስደስቶናል በጣም ትልቅ ነገር ነው አለአግባብ የሰው ጉልበት የሥራ ጊዜ የገንዘቡ ብክነት በሌለው በወስን ደረጃ ስለተፈጸመ ደስተኞች ነን አንተም አገርህ እንደሌላ ወደ ፈረንጅ እንደ ልጆቻችን ወደ አገርህ መምጣት በጣም ትልቁ የባህል ጌታ እንደሆንክ ማመን አለብህ ማግባት ብቻ አይደለም ከነባህሉ ነው የወረስከው እና ደስ ይላል በጣም ተደስተናል የሚቀጥለው ደግሞ በወልዳችሁ ከብዳችሁ በደስታ የምንገናኘን ያደርገናል ተስፋ እናደርጋለን እግዚአብሔር ይስጥልን እናመሰግናለን በጣም ደስ ብሎናል እዛ ባሳለፍነው ጊዜ እግዚአብሔርን አመስግነናል ክርስቲያን ቤተሰቦች ናቸው አብዛኛዎቹ እና ጸልየናል የእግዚአብሔርን ቃል ተካፍለናል ዘምረናል እና ይሄ ትልቅ እድል ነውና ከሚጸልይ ቤተሰብ ጋር የጋብቻ ትስስር ለማድረግ
መወሰን ትልቅ እድል ነውና እኔ በጣም ደስ ብሎኛል። ጋሽ ዘሌ እንዳለው ፊታቸው ያበራል። በጣም በደስታ ነው። በጥሩ መስተንግዶ ተቀብለውናል። የእግዚአብሔርን ቃል ተካፍለናል። አብረን ከኔ ጋር ጥሩ ጊዜ ነበረን እና ስለ ሁሉም ነገር እግዚአብሔር ይመስገን። ስላንተም ስላለህ ስለ እግዚአብሔር ቃል ጉጉት፣ ስለ መንፈሳዊ ሕይወትህ እኔም አስተማሪ እንደሆንኩ በመግለጽ ተናግሬያለሁኝና ምናልባት እዛ አብረን የተካፈልነው ቃል ቤት በጥበብ ይሰራል በሚል ሐሳብ ነውና ሰለሞን እግዚአብሔርን ገንዘብ ንብረት ሳይሆን የጠየቀው ጥበብንና ማስተዋልን ስጠኝ በሚል ነውና ትዳር የሚመሰረተው በእግዚአብሔር ጥበብ ነው። እግዚአብሔርን ሁል ጊዜ ጥበብ በመጠየቅ ከእግዚአብሔር ጋር መዝለቅ ይቻላል እና የጥበብ መጀመሪያም እግዚአብሔርን መፍራት ነው በሚል የእግዚአብሔርን ቃል ተካፍለናል። እንግዲህ የጀመረውን እግዚአብሔር ወደ መልካም እንደሚያመጣ እናምናለን። እግዚአብሔር ታማኝ ነው። በጣም ደስ ብሎናል። ቴንኪዩ። በቅድሚያ እግዚአብሔርን በጣም አድርገን እናመሰግናለን። ቤተሰቦች፣ ወንድሞች፣ አጎት ማለት ነው፣ የፋኖስ ወንድሞች፣ እህቶች፣ እናቶች እንዲሁም ሁሉም መላው ቤተሰብ በጣም ደስ ብሎናል። እግዚአብሔር የተመሰገነ ይሁን። የሚገርማችሁ የስምዖን 1ኛ ዓመት ልደት እዚህ ቤት ነው የተከበረው። በጣም በሚገርም የእግዚአብሔር በቃ አስደናቂ ስራው የሚገርም ነው። እንጸልይ ነበረ ከጋብቻዋም በፊት ጀምሮ። ፋኖስ ልጃችንም እህታችንም ናት ለኛ እና በጣም እንወዳትም በቃ እንደ ልጃችን ናት እና እግዚአብሔር እሷን ባርኮ ስምዖንዬም አድጎ ለዚህ ደርሶ ለዚህ ወግ ማድረግ እግዚአብሔር ይህንን እድል ሲሰጥ ይሄ ከእግዚአብሔር የተነሳ መልካም ነገር ሆኖልናልና በቅድሚያ እግዚአብሔርን በጣም አመስገን ፈልጋለሁ። እግዚአብሔር ይመስገን። ሰው በራሱ ይህን ሊያደርግ የሚችል ማንም የለም። እግዚአብሔር ግን ሲረዳ ይሄ ይሆናል። እግዚአብሔር ረድቶናል። እኛንም ደግሞ እዚህ ቦታ ላይ አስቀምጦ እድሜ ሰጥቶ ጤና ሰጥቶ ትላንት ትንሽ ልጅ የነበረ ልጅ ዛሬ ለዚህ የከበረ ነገር ሲደርስ ትልቅ እድል ነውና ጀርመን ሲሄድ በጣም ስምዖንዬ በጣም ትልቅ ሰው ልባም ነው። እንደው ትልቅ የመጀመሪያ የጠየኩት እንዴት ኢትዮጵያን ወደድክ? እንዴት የኢትዮጵያ ልጆች ፈለክ? አንተ በጣም የተባረክ ልጅ ነህ። ባህልህን እና ያለውን ሁኔታ ሁሉ ዘርህን፣ የእናትህን ቤተሰብህን ፈልገህ እኛ ጋር መጥተህ ይሄን እንዴት አሰብክ ስለው በቃ ልቤ ይሄንን ነው የሚለው አለ እና እዛ ሀገር ሆኖ በጣም ብዙ የምጠይቀው ነገር ነበርና እኔ 6 ልጆች ነው መውለድ የምፈልገው ይለኛል ሁሌ። ገበያ ስንወጣ በጣም አገልጋይ ነው፣ የተባረከ ልጅ ነው እና ከፋኖስ ጋር ስንዞር እሱ ነው መኪና የሚይዝልን። አገልጋይ ነው በጣም ለቤትዬ ወንድሟ ነው፣ እንደ ታናሽ ወንድሟ ነው እና ለኔም እንደ ልጄ እንደ ኡማ ማለት አያት ማለት እንደ አያቱ ነው እኔን እዛ የሚያደርገኝ እና እግዚአብሔር በጣም ይመስገን። ይህን ያደረገ እግዚአብሔር ስለሆነ በሰው ማንም ይህን ሊሆንለት ስለማይችል ቤተሰቡን ባርኳል። ይህን ቤተሰብ ባርኳል። እነትዬ አብዬ እናቶች ናቸው፣ አሳድገው አስተምረው እነሱም ድረዋል እና ይሄን እድሜ ሰጥተው እኛንም ይሄን ሊያሳየን እግዚአብሔር ስለፈቀደ እግዚአብሔር ይመስገን። ፋኖስዬ እንኳን ደስ አለሽ። ካስዬ በጣም የከበረ መልካም አባት የስምዖን አባት አለ፣ ወንድማችንም ጓደኛችንም ነው፣ ለኛ ቅርብ ነውና ለዚህ ለከበረ ነገር እንኳን እግዚአብሔር እድሜ ጤና ሰጥቶ ይህንን ቀን አሳየ። ካስዬ በጣም እግዚአብሔር እናመሰግናለን። ደሞም እንኳን ደስ አለ በድጋሚ ላለው እግዚአብሔርን እጅግ አድርጌ አመሰግናለሁ። በእውነት እኔ ከማስበው በላይ ነው የሆነው። አመሰግናችኋለሁ። እናንተም አጎቶች፣ አክስቶች ሁላችሁም እግዚአብሔር ይባርካችሁ። በቃ እንግዲህ ምን እላለሁ፣ እግዚአብሔር ይመስገን። በቃ ስራዬን ሰርቷል በእውነት እና ማላስበው ደረጃ ስላስቀመጠኝ እግዚአብሔርን አመሰግነዋለሁ። ተባረኩልኝ። እናንተም እንዲሁ ይድረሳችሁ። በቃ እኔ ስለ ስምዖን መናገር አልችልም። በጣም ስምዖን ወንድሜም ልጄም በእውነት ፍቅር ያለው ልጅ ታዛዥ ልጄ ነው በጣም
ግን እግዚአብሔር ባርኮታል። በቃ እግዚአብሔር መልካም ስፍራ ስላስቀመጠው ከሁሉ በላይ ደስ የሚለኝ ነገር ቢኖር ይሄ ነው። በቃ እግዚአብሔር ይባርከው። እናንተም ተባረኩልኝ። ጥሩ መልስ ይዛችሁ ስለመጣችሁ እግዚአብሔር ይባርካችሁ። ሌላ ምለው የለኝም። እግዚአብሔርን እጅግ አድርጌ አመሰግነዋለሁ። It's for me and for everybody in the family. It's a big day. ዛሬ ለእኔና ለቤተሰቤ በጣም ትልቅ ቀን ነው። I'm really happy that that the family bring a really good message. እና ቤተሰቡ ለጥሩ መልእክት ስላመጣልኝ በጣም ደስ ብሎኛል። And I want to thank the family and I want to thank God because everything came with the acceptance of the family and the acceptance of God. ስለዚህ ቤተሰቤንም ማመስገን እፈልጋለሁ። ከዛ በላይ ደግሞ እግዚአብሔርን እጅግ አድርጌ ማመስገን እፈልጋለሁ። For me as a person who grew up in Germany, for me the tradition is really new, but I feel connected right away with this tradition because I feel because now I feel what is important and now I know what is important and it's family and God. ጀርመን ያለው ባህልና የዚህ ልዩነት አለው። ነገር ግን ወደዚህ ደስ ወደሚለው ደግሞ ባህል ስለመጣው በጣም እግዚአብሔርን አመሰግናለሁ። ዛ ደስተኛ ነው። And for me, I know 100% that I'm going to live my life in the future with my wife, with God and with family together. And I think this is the best life I can live. 100% እርግጠኛ ነኝ እግዚአብሔር ይሄንን የሚጀምረውን ህይወት እንደሚረዳኝ እርግጠኛ ነኝ። አንድ ላይ ደስ ያለኝ ነገር ምንድነው? በጣም ልቤ ያረፈው የጸሎት ሴት ነች እና ናርዶስ የሰማሁት እና የጸሎት ሴት ደግሞ ማግባት እድል ነው። ስለዚህ ቤት በጸሎት ሲሰራ ብዙ ነገሮች ቻሌንጆች ሊኖሩ ይችላሉ፣ ግን በእግዚአብሔር ኃይል ይታለፋል። ስለዚህ you are lucky. Thank you. We heard that she's the woman of prayer. Yes, that's You true. know that. Yeah, that's true. በጣም ደስ ብሎናል። ትክክል ነው። Dankeschön. Wie geht's euch?
ጋሽ ብርሃን ይመርቃል እና ከሴቶች ይጀምርና ወንዶቹ መጨረሻ ላይ። እሺ አሁን እትዬ አብዬ ትመርቂያለሽ፣ እትዬ ትመርቂያለሽ። ቀጥሎ ምርቃት ይሁን፣ ምርቃት ይሁን። በምድር ይውጣ በሰማይ ይውረድ። ይሄ ጋብቻ ያለን ጋብቻ ይሁን። መጨረሻ ለመደሰት ሙሉ ለሙሉ ለመደሰት ያብቃን። በቃ እኔ ባጎደልኩት እሱ ይሙላበት። ክበሩ እሱ የሚክበር ወልዶ ይደሰቱ። የዓመቱ የወሩ ያድርሰን። ሀገራችን ሰላም ይሁን፣ አካባቢያችንም ሰላም ይሁን። ተክፉ ነገር ይሰውራችሁ። ሙሉ ነው እመቤቴ ትሙላበት። ቅዱስ ሚካኤል ይሬውን ይሬውን ለዚሁ በዓል ያበቃን እግዚአብሔር የተባረከ ይሁን። እኛ ይህን የተቀደሰ እንደ ልጆቻችን ወደ ፈረንጅ አገር ይሄዳል አልን እንጂ እንዲህ አይነት ታላቅ ስራ ይሰራልንም ምናልባት አላሰብንም ነበር ማለት ነው። ለእኔ አዲስ ሆነኛል። ምክንያቱም ተወልደ ያደገ ፈረንጅ አገር ነው እና ይሄ ትልቅ ክብር እንሰጣለን። ቤተሰቡ በሙሉ በዚህ እንደተደሰተ ይሰማኛል እና ሌሎችንም የአንቺ እንዲከተሉ የአንቺ አስተሳሰብ እንዲከተሉ እንዲሆንልን እንመኛለን። እግዚአብሔር ይስጥልን ላደረጋችሁትን ሁሉ ቤተሰቡን እድገት እንቅስቃሴን ተከታትላችሁ ለዚህ እንዲበቃ ስላደረጋችሁ እናመሰግናችኋለን። በተለይ ነፍሴ ነፍሴ እላለሁ ፋኑሴ ነፍሴ የምትባል ጓደኛ ሚስት አለች እና በጣም የምትቀርበኝ ለዛው ነው እና ነፍሴ ፋኑሴ ብዙ ነገር ሰርተሻል፣ ጥሩ ነው። ሌሎችንም ያንቺ እንዲከተሉ ነው የምንፈልገው። እንዲያርገው ልጅ አጥብቀህ ይዘህ አቅጣጫ ስታዚዘው ወደ ሲያዝከው አቅጣጫ የሚሄድበት እድሉ ሰፊ ነው እና ጥሩ ነው። ዛሬም የሄድንበት ቀደም ሲል ተናግረነዋል። በጣም በጣም ጥሩ ነው አካሄዳቸው፣ አቀራረባቸው፣ ለሰው ለቤተሰቡ ያላቸው አክብሮት በጣም አድንቀን ነው ሁላችንም መንፈሳችን በዚህ በኩል ነው ያየነው እና እግዚአብሔር ይስጥልን፣ እድሜ ይስጣችሁ፣ ጋብቻው የተባረከ የተቀደሰ ያደርግላችሁ እናለን። እግዚአብሔር ይስጥልን። አመሰግናለሁ። እነዚህ ሁለቱ ሙሽሮቻችን ልጆቻችንም ለቁም ነገር ያብቃልን። ወልደው የሚስሙበት አርጅተው የሚጧጧሩበት ዘመን ያድርግልን። እግዚአብሔር ይህን ጥሩ ነገር እንዳሳየን ሁሉ የሀገራችንን ሰላም በጎ ነገር ያሳየን። ሀገር ሰላም ስትሆን ነው እንደዚህ ተሰባስበን ሁላችንም በፍቅር ተጨዋወተን የምንለያየው። ይሄ ባይኖር ችግር አለ። ስለዚህ እግዚአብሔር ደጉን ነገር ያምጣልን ለኛ። ተወልዶ የሚያድግበት ተምሮ ሰው የሚሆንበት ዘመን ይሁንልን። እናንተንም እድሜ ከጤና ጋር ይስጣችሁ። በእውነት ጥሩ ቤተሰብ ጋር ገብተሃል። እኛ ደስ ብሎናል። እኔ ወንድሜ ልጅ ነህ። እዛም ልክ የአንተ ቤት መስሎ ነው የታየኝ እንጂ እኔ የሴት ቤት መስሎ አልታየኝም ነበረ እና ክብር ይስጥህ፣ እደግ፣ ያሰብከውን ሁሉ እግዚአብሔር ይፈጽምልህ፣ የልብን ሁሉ እሱ ይሙላልህ። ለሰርጋችሁም ሰርግ ባትችሉ ደግሞ ለክርስትና ደግሞ እንደዚህ ተሰባስበን ለመጫወት ቤተሰብ ለቤተሰብ ለመታየት ያብቃን። በጣም አመሰግናለሁ። ሰላም ያዋለ ሰላም ያስመሸን፣ ሰላም አስመሽቶ በሰላም ያሳድረን። በሰላም ያዋለን አምላክ እቅፍ ድግፍ አድርጎ ይህንን ዓለም እንድናይ የፈቀደልን አምላክ ክብርና ምስጋና ለሱ ይሁን። ጋብቻ የዓለም ጋብቻ ይሁን። ጋብቻ የአብርሃምና የሳራ ጋብቻ ይሁንልን። እኛ እንደተደሰትን ደግሞ ፍጻሜውን ያሳምርልን። በሽምግልናው ተደስተን መጠናልና ደግሞ እነሱ
በሰርጉ በልደቱ ወልደው ከብደው የልጅ ልጅ ለማየት ያብቃን፣ ፍጻሜ ያሳምርልን። እናንተ እንደመጣችሁ የመጣችሁበትን ነገር አሳክቶላችሁ እግዚአብሔር በሰላም ወደ ቤታችሁ ይመልሳችሁ፣ ወደ ሀገራችሁ ይመልሳችሁ። ዘሌም ትዬም አብዬም ሁላችሁም እግዚአብሔር ይስጣችሁ። የከበበንን ሁሉ እግዚአብሔር ይክበብልን፣ በጸጋ ያላብስልን፣ መንፈስ ቅዱስን ያላብስልን፣ እርኩስ መንፈስን ያልቅልን፣ አገሩን አማን ገበያውን ጥጋብ ያድርግልን። ድሃ ተበደለ ፍርድ ተጓደለ የሚል መሪ ይስጠን። የመሪዎቻችን ልቦና ይመልስልን። አገር ሰላም ሲሆን ነውና አባታችን እንዳሉት ሁሉም ነገር የሚሆን ያሰብነውን የሚፈጸም አገርም ሰላም ሲሆንና ሰላምን ያምጣልን፣ ፍቅርን ያላብሰን፣ የቀድሞ ፍቅራችንን ይመልስልን። ጋብቻ የአብርሃም ጋብቻ ይሁንልን። የተባረከ የተቀደሰ ጋብቻ ያድርግልን። እሱ በሀብት እሷ በልጅ ይሸናነፉ። ሀብት ንብረት አፍርተው እናት አባታቸውን ጧሪና አቃባሪ ፈጣሪያቸውን ፈርና አክባሪ ይሁኑልን። እግዚአብሔር ለቁም ነገር ያብቃልን፣ ፍጻሜን ያሳምርልን። ወልደው ከብደው አርጅተው የልጅ ልጅ ለማየት ያብቃልን። የተጠየቅነውን ጥያቄ ደግሞ የምንመልስበት መንገዱን ፈቃዱ እግዚአብሔር ይፍቀድልን። ምንድን ነው ያሉት እነሱ? ሰርግ ይሁን ያሉ። ሰርጉን ደግሞ ፈጻሚ ሰው ያስባል፣ የሚፈጽም እግዚአብሔር ነው። ሁሉንም ነገር አስተካክሎ ደግሞ እግዚአብሔር ከፈቀደ ለሰርጉ እንዲህ ለመሰባሰብ ያብቃን። እናንተም ስትሄዱ እቅፍ ድግፍ አድርጎ በሰላም ወደ መጣችሁበት ይመልሳችሁ። እኛንም እዚህ የመጣነውን በሰላም ወደ ቤታችን ይመልሰን። ይሄን ዓለም ያላየ ይይልን። ያላገባ ያግባ፣ ያገባ ይውለድ፣ ያልወለደ ይውለድ፣ የወለደ ደግሞ ይደግለት፣ ያልዳረ ይዳር፣ የዳረ ደግሞ የልጅ ልጅ ለማየት ያብቃልን። ከኔ በጎደለ አጋዛታ ለመስላሴ ይሙልበት። ይሁን ኬር ይሁን ኬር ለሙሽሮች ይሁን ኬር ለዚጌ ይሁን ኬር ይሁን። የዘውዲቱ ልጅ ነው ካሳ። አዎ ይሄ መስፍን የታላቅ የአባቴ የታላቅ ወንድም ነው። የታላቅ ወንድም ነው። እሱም እንደዚሁ ራሱ ይናገራል።
እንደኔ የሚደርሰው አብያለች። እሷ እንኳን አትታወቅም። አሁን ዛሬ ትሰውቃለች እና በጣም ምን ልበላችሁ፣ ሁለተኛ ብዙ ነገር እንዳየነው ያየነው ዛሬ ቀን ለእኛም ትምህርት አግኝተንበታል። ልጆቻችን ቢኖሩ ደስ ይለኛል ቢያዩ ይህን መሰለ ክብር ያጎናጸፈን ክብር ከነሱ አላገኘንም እና ይህንን ይመጣ ነበር ባይ ነው። ዞሮ ዞሮ አፄ ምኒልክ የተወሰኑ ሰዎች ወስደው ወደ ትግራይ ይልካሉ። እነማን ናችሁ? ከየት መጣችሁ? እናንተ እኮ ወንድሞቼ ናችሁ፣ ባሪያ ሆናችሁ ልታገለግሉኝ አትችሉም። ይህም በመጽሐፍ ያለ ነው ብለው አሉ አሉ። መጽሐፉ ግን አለ አግኝቼዋለሁ። እና ማን ነው ጉራጌ ማለት ትግሬ፣ ትግሬ ማለት ጉራጌ ጤፍ የምታክል ምን ለያቸው ያለመታሪክ እኔ በዛ ነው አክሴፕት ማለት እና ደስ ብሎናል። ጋብቻው እንዲባዙ ነው የምንፈልገው። አንድ ህዝብ ነው እና እግዚአብሔር ይስጥልን፣ ያቁምልን። ደስታው የሰላም የጤና ሆኖ እንዲቀጥል ሁላችንም እግዚአብሔርን ምስጋና እናቀርባለን። አመሰግናለሁ። እንደ ሰርግ እንጂ እንደ ትውውቅነት አይነት አይደለም። እንደ ልጅቷን መታከኛ ጋር ተደስታ ቢሆን ኖሮ ደስ ባለ። ግን ቅድም እንደው ቁጭ ብለን ተጫውተን ነበረ። ለምን እሱን ይዘን አልሄድንም አለ። ኋላ እንደገና ደግሞ የለም እኛ እሱን ይዘን መሄድ ነበረብን። እሱን ይዘን ከሄድን በኋላ እሷ ብትመጣ ትችል ነበረ ስንል በዛ ነገሩን አቋረጥ ነው እና በወቅቱ ያለ መገናኘት ምንም ችግር የለውም። ያለው ረጅም ጊዜ ትውውቅነቱ ግንኙነቱ ይበልጣል። እንግዲህ ወደ አርስቴ ስመለስ ይብራ ሁሉንም ነገር ተናግሮታል። ይብራ እንደተጫወተው የኔ አባት የአባባ ተክሉ የማማ ዘውዲቱም ታላቅ ናቸው። እኔ የታላቅ ልጅ ነኝ። ይብራ ደግሞ የአባባ ተክሉ ልጅ ነው። ማነው ካሳይ ደግሞ የማማ ዘውዲቱ ልጅ ነው። ስለዚህ ወዴትም የሚባል ነገር የለውም። አንድ ደም አንድ ስጋ ነው። ይህንን እግዚአብሔር እንዲያጠናክረው ፍቅራችን እንደ ድሮ እንዲሆን እንደ አባቶቻችን እንደ እናቶቻችን እንዲሆን እኛ መቀራረብ፣ መተያየቅ የሚያስፈልገን እነሱ በጥሩ መንፈስ ስላሳለፉ ስማቸው እስካሁን እናነሳዋለን። የእኛን ግን የሚያነሳ ማንም የለም። እኛ የኃይለ ሥላሴን ታሪክ ተናገሩ ብንባል አናውቅም። እነሱ ግን የሚኒሊክ አይደለም ከምኒሊክ በፊት የነበረውን የነገስታት ከና ዓመተ ምሕረቱ ይናገራሉ። ያ ምንድን ነው? ብሩህ መንፈስ ስላላቸው፣ ፍቅር ስላላቸው፣ ተንኮል ስላሌለበት ደግ ደጉ ነው የሚያስቡት። እኛ አሁን እዚህ ጥሩ እናስባለን፣ አሁን ደግሞ መጥፎ እናስባለን። ያ መጥፎ የምናስበውን እግዚአብሔር ያስወግድልን። ትልቁ ነገር እሱ ነው። ፍቅሩንም አንድነቱንም ይስጠን። እነዚህ የጀመሩትን ደግሞ መሰረቱን ያሳምርልን። ወልደው እንዲስሙ እግዚአብሔር ፈቃዱ ይሁን። እነሱም ጤና ይስጣቸው። የሚማሩ እንኳን ተምረው ጨርሰው ለቁም ነገር ያብቃቸው። እናት አባትን ጧሪ ያርጋቸው። እነሱም የዘሩትን ፍሬ ደግሞ የልጆቻቸውን ለማየት ያብቃ። እግዚአብሔር በጎደል ይሙላ። ደስ ብሎኛል። ስምዖንዬ እኔ የማውቀው የ3 ዓመት ልጅ ሆኖ ነው አድጎ ለዚህ ደርሶ ያውም ጭራሽ ሀገሩ መጥቶ እንደዚህ በማድረጉ በጣም ደስተኛ ነኝ። ካስሽዬ በጣም ወዶ አጎቴ ነው። እድሜና ጤና ሰጥቶት ለዚህ ስላበቃው በጣም ደስተኛ ነኝ። አዎ መሰለች እባላለሁ። እሺ የስምዖን አክስት
የስሙን አክስት ነኝ። ፋኖሴ የኔ የት ነች? እኔ ታላቅ እህት ነኝ። እኔ የእህቴ ልጅ ነው። እህቴም አይደለችም ልጄ ነች። የተባረከች የተቀደሰች ልጄ ነች። እሱም እግዚአብሔር ይባርከው፣ እድሜ ይስጠው። ካስዬም የተባረከ እድሜ ጤና ይስጠው። የተባረኩ ናቸው ዘራቸውም፣ ሁላችንም የተባረክን። እግዚአብሔር ጤና ይስጠን፣ ለሁላችንን ጤና ይስጠን። አግብተ ፍሬን ማየት ያብቃን። አንቺም እድሜ ይስጥሽ። የተባረክሽ ልጅ ነሽ። ሰውንዬም የተባረከ ልጅ ነው። ሁሉም ጽዮንዬንም፣ ሁሉም ዘልዬንም፣ ወሰንዬንም ሁሉም ተልጆቿ የተባረኩ ናቸው። የተባረከ የተቀደሰ ያርግላችሁ። ወልዳችሁ በዓይናችን ልጃችሁ ለማየት ያብቃን። የዛሬ ዓመት ድረስ ሙሉ ነው። ይሁን ሀገራችን፣ ለቤታችን፣ ለአካባቢያችን ይሁን። በቃ ለዚህ ያደረሰን እግዚአብሔር የተመሰገነ ይሁን። ጤና ሰጥቶ በደስታ እድለኞች ነን። ካስዬ ከዛ ሁሉ እመም እግዚአብሔር ፈውሶት ዛሬ ደግሞ ለደስታ ስለበቃ እግዚአብሔር ይመስገን። ቴቱ አሰፋ አቦዬ ይባላለሁ። የአቶ ዘለቀ ባለቤት ነኝ። ይከብደኛል እትዬ እንዳሉት ፋኖስ ልጄም ናት። ለእኔ አንድ ደግሞ ለየት ያለ ስም አለን። ልጆቻችን የሚጠሩን ጓደኛሞቹ ይላሉ። ጓደኛሞች ነን። በጣም የተወደደች የቤቱ የመጨረሻ ልዩ ልጅ ናት። የተባረከች ናት እና እኔ እንደው ያጎት ሚስል በጣም ይከብደኛል። ግን የተባረከ ቤተሰብ ውስጥ ስለገባው እንደው ለናርዲዬ መናገር ፈልጋለሁ። ለልጅቷ ቤተሰብ ማለት ናርዶስ ናት አይደል? ለናርዶስ በጣም የተባረከ ቤተሰብ ውስጥ እንደገባሽ በጣም እድለኛ እንደሆንሽ ልናገር ፈልጋለሁ። ምክንያቱም እኔም በጋብቻን የገባሁት ስሙ ይባልና 49 ዓመት አብሬያቸው ኖሬያለሁ። የተባረኩ ቤተሰቦች፣ የተቀደሱ ቤተሰቦች፣ ትልልቆች እና ወንድሞች ቤተ ዘመዱን ሳስብ በጣም እድለኛ ነሽ እላለሁ። ምክንያቱም በፍቅር ተከባብሮ በጣም ሰው ወደው ሰው አክብረው እንከን የሌላቸው ቤተሰቦች ናቸው። ልመሰክር ፈልጋለሁ በአጋጣሚና እድለኛ ነሽ። እግዚአብሔር ይመስገን ከዚህ ቤተሰብ ውስጥ ስምዖን ቤተሰብ ውስጥ መግባትሽ ማለት ነው። ስምዖን ዛሬ እግዚአብሔርን እጅግ አድርገን እናመሰግናለን። ያንተን ይህንን ፕሮግራም ስናይ ከሕፃንነት ጀምሮ ያለህን ወደኋላ ተመልሰን ስናስተውል ስምዖን በጣም ግሩም ልጅ ነው። በልጅነቱ እናውቀዋለን። ከዛም ደግሞ እዚህ በመምጣትም እናውቀዋለን። ግን በጣም ጭንቅላቱ ብሩህ የሆነ አስተሳሰቡ ልዩ የሆነ እና ለሰው የሚራራ ትሁት ወጣት ነው። በጣም ነው ደስ የሚለን ስለሱ። ክብር ለእግዚአብሔር ይሁን። አሁን ደግሞ እንግዲህ ወደ ትዳር ዓለም ሲመጣ ስምዖን የትላንቱ ዛሬ ደግሞ ባለትዳር ሊሆን ነው። እስኪ ያጨብጭቡለት። ክብር ለእግዚአብሔር ይሁን። እና ፋኖስ የቤታችን ትንሽ የመጨረሻ ልጅ ነች። እኔ ደግሞ አንዳንድ የምንላታል ትንሿ እህቴ እላታለሁ። በጣም ነው የምወዳት እና እግዚአብሔርን ስለ እሷም አመሰግናለሁ። እና ትልቅ ሰው ነች፣ በጣም የምታስተውል። እንዴት አድርጎ ከካሲሽ ጋር እንዳገናኛቸው እግዚአብሔር እሱን ባላውቅ ምስጢሩ። ነገር ግን ካሳይና እሷ ተወራራሾች ናቸው። ደግነታቸው፣ ፍቅራቸው፣ ለሰው ያላቸው አስተሳሰብ በጣም ልዩ ነው። ካሳይ ማለት ታውቁታላችሁ አይደለም? ካሳይ ማለት የስምዖን አባት እና ወይዘሮ ፋኖስ ደግሞ ባለቤት ነው። እና እግዚአብሔር ይመስገን። እግዚአብሔር ጤንነታቸውን ጠብቆ ሰላማቸውን ጠብቆ
ልጅ ሰጥቶ የልጅ ትዳር ደግሞ ለማየት እግዚአብሔርን ጊዜ ስለሰጣቸው ክብር ለእግዚአብሔር ይሁን። ቀጣዩ ጊዜያቸው እግዚአብሔር ይባርከው፣ ይባረኩ። ዘመናቸው ሁሉ ይባረክ። ስምዖን በጣም ስምህ እንደ ስምዖን ነው። ስምዖን ማለት የያዕቆብ ልጅ ነው። ያዕቆብ ማለት ደግሞ የአብርሃም ሁለተኛ ልጅ ነው። አንደኛ ልጅ ነው፣ ሁለተኛ ልጅ ነው። በዛ በተቀደሰ ቤተሰብ ውስጥ ዘሩ በበዛ ቤተሰብ ውስጥ የተፈጠረ ነው። አንተ ደግሞ እግዚአብሔር እንዴት አድርጎ ወደዛ እንዳመጣ አላውቅም። ደግነት፣ መልካምነት፣ ፈራህ እግዚአብሔር በአንተ ውስጥ እንዳለ ሳይ ከዛ ቤተሰብ የመጣህ ይመስለኛል። ግን እኛን ከዛ ስለሆንን ከኛ ነው ያለው። ክብር ለእግዚአብሔር ይሁን። ስለዚህ በጣም ነው ዛሬ ቀን ደስ ያለን። ናርዲ ጋር ደግሞ ጋብቻ ልትፈጽሙ ዛሬ ይህንንም ፕሮግራም ተዘጋጅቶ የእሷን ቤተሰቦች ሄደን አይተን እና ተጋብዘን ወደዚህ መጥተን ደግሞ አዲስ ዝግጅት ደግሞ እዚህ ቤት ውስጥ ስለሆነ እንደ ባህላችን እዛም ደግሞ እንደ ባህሉ ተከፋፍለን እና ይሄ የዛ መልካም ቤተሰብ ሁኔታ ስናይ በጣም የተከበሩ ትልቅ ሰዎች ያሉበት ቤተሰብ ነውና እግዚአብሔርን ስለነሱም እናመሰግናለን። በጣም እናመሰግናቸው ይገባል። ምክንያቱም ልጅን በእንደዚህ ያለ ሁኔታ ለጋብቻ ማውጣት ማለት የኖሩበትን ሕይወት ማሳየት ማለት ነው። የራሳቸውን ሕይወት ማሳየት ማለት ነው። አሁን ስምዖን ወደፊት እግዚአብሔር ከናርዲ ጋራ ልጅ ሰጥቷቸው ሲድሩ ዛሬ በእኛ በኩል እንደዚህ የሆነውን ነገር ይህን ድርጊት አይተው እነሱም በዚህ መንገድ ያልፋሉ ብዬ አስባለሁ። ስለዚህ እግዚአብሔር ደግሞ ያደርጋል። ያላየነውን አናደርግም። ከሰው ያየነውን ነገር ነው እየተወራረሰ ወደ ልጅ የሚሄደው። ስለዚህ በጣም ደስተኞች ነን። ስምዖን፣ ናርዲ እግዚአብሔር ቀኑን ደርሶ ደግሞ ጋብቻችሁን እንድናይ በዛ እንድንገናኝ እግዚአብሔር ያብቃን። ተባረኩልን። መንገዳችሁ ሁሉ የተባረከ ይሁን። ዘመናችሁ ይባረክ። አትፈሩ። መልካም ይሁንላችሁ። የቤተሰብ የተባረከ ይሁን። ተባረኩ። አባቶች ከዛ መጥተው በዚህ ባላቸው በቤታቸው መቀመጥ እንደው አንዳንድ ጊዜ ድካም አለ እና ግን ራሳቸውን እንትን አድርገው አበረታተው በዚህ ትልቅ ደስታ ላይ በመገኘታቸው እግዚአብሔር ይባርካችሁ እላለሁ። ተባረኩ። ዘርዘሮቻችሁ ይባረክ። ትውልዳችሁ ይባረክ። በዚህ ያላችሁ ሁሉ ተባረኩ። እግዚአብሔር ይባርካችሁ። እንደዚሁ ደግሞ የእናንተን ደስታ እኔ ብዙ ስም ጠራዋለ ግን አይቅርብኝ እና ጌታ ኢየሱስ ይባርካችሁ። ተባረኩ። በሌላ ቀን እናወራለን። አሁን ግን ያው የኔ ስም ልንገራችሁ መጨረሻ የማታውቁ ያው ዘለቀ ይባላል። ዘለቀ ማለት የፋኖስ ወንድም የስምዖን ደግሞ አጎት ነግሬያለሁ። እዛም አጎት መሆኔን ነግሬያለሁ። ስለዚህ ተቀብለውኛል። እሺ፣ እግዚአብሔር ይባርካችሁ። ተባረኩ። እኔ ደግሞ በረከት ዘለቀ ካሳ ኃይሉ እባላለሁ። ይህን ያልኩበት ምክንያት አለኝ። በረከት ዘለቀ ብቻ ብዬ ባቆም ጋይዘሌ ደግሞ የአባት ስም የእሳቸውን ይጠራሉ ብዬ ስጠብቅ ዝም አሉ። እኔ ዘለቀ እባላለሁ አሉ። በኋላ ውርስና ሌላ ነገር ላይ ይኸው በየቤቱ እንደዛ ነው የሚባለው። ቀደም ፓስተርም የሆነ አውቃለሁ መሰለኝ የት ነው ምናምን ብሎ በቃ በጣም እንትን አለ። ፈለገ እንግዲህ ምንም እንግዲህ የሆነ ቦታ ይሆናል ብዬ አለፍ ነው እና ያ የስሙም እንትን ቢያደርገኝ ጥሩ አግኝቼ ነው። ደስ የሚለው አባት፣ ደስ የሚሉ ቤተሰብ እስካሁን ድረስ ቆይተን ስለ አቶ ካሰሽ ጀርመን ሀገር እንደሚኖር
እና ፋሚሊውን ስለ እሷም ጭምር አበቢ ትነግረኛለች ሁልጊዜ ምን አይነት ሰዎች እንደሆኑ ሁልጊዜ አይምሮዬ ላይ አለ። አንስታ አትጠግብም። ኪችን ውስጥ እንዴት አድርጎ ምግብ እንደሚሰራ እንዴት እንትን እንደሚል ብዙ ነገር አውቃለሁኝ። ጋሽ መስፍኔ አሉ እዛ ጋር። ሌላ የነሱ የጋሽ ይብራ ወንድም ቴዎድሮስ ተክሉ የሚባል አለ። የሱ የጋሽ ይብራ ወንድም ማለት ነው። እንዲሁም የጋሽ መስፍኔ ዘር አቆጣጠሩን ያው እናንተ እዛው አሬንጅ ታደርጉታላችሁ እንትኑ ማለት ነው። ለቤተሰብ እንትን ጥሩ ነው። እኛ እንደዚህ እስከ ዛሬ ሳይገባም ብዙ ነገር ሳናደርግ አልፈናል እና ጥሩ ነገር ነው ቅድም የሚያነሳው እና ጋሽ ቴዎድሮስ ተክሉ ደግሞ ያችን ቆንጅዬ ልጅ ነው የወለዱት አበባ ቴዎድሮስን። እሷም ስም አልተናገረችም ቅድም። እኔ ደግሞ የዛች ቆንጅዬ ልጅ ባለቤት ነው። የምትባለባቸው ባላቸው የፋኖሴ ገለቱ እህት የሆነች ውዴ መስቀሌ ባለቤት ነኝ። እትዬ ደግሞ እናቴ ናት። ወይኑ ገለቱ የባለቤቴ እናት ሳትሆን የኔ እናት ናት። እናቴ ነው ብላት እንደ እናቴ ነው ማያት። አመሰግናለሁ። አላማ እባላለሁ። የአክስቴ ልጅ ነው። ስሞን ካሳ ይባላል። እሱ ደግሞ የአክስቴ ልጅ። የቤተሰብ እንደምታዩት አንድ ዘር ማንዘር ነው፣ አንድ ዘር ነው። በዚህ እንሰባሰብን ደግሞ ለሰርጉ ደግሞ እንዲያሰባስቡ በአንድ ማዕድ እንደዚህ ያገናኘን። አመሰግናለሁ። ለማ እባላለሁ። ለስምዖን የአክስት ልጅ ነኝ። ለፋንሴ ደግሞ የእህት ልጅ ነኝ። አመሰግናለሁ። የስምዖን እኔ የአክስቱ ልጅ ነኝ። ስምዖን ደግሞ ያው የአክስቴ ልጅ ነው። ወንደሰን ለማ እባላለሁ። ይህ ጋብቻ የተባረከና የተቀደሰ ይሁን። መልካም ምኞቴን እገልጻለሁ። ጊዜ ዲቦራ ማር እባላለሁ። የስምዖን ከዝኑ ነኝ። ሮያ ማር እባላለሁ። የስምዖን የአጎት ልጅ ነው። ስምዖን ማለት ለእኛ ወንድማችን፣ ታላቅ ወንድማችን። Thank you very much for everything, okay? Hello, my name is Simon, and now I'm going to talk something about me, something about my feelings towards this Shimglina, and I'm going to talk about the wedding, and I'm going to talk about my fiancé Nados. So at first I want to say I was born and grew up in Germany, so this is like, of course, I had some kind of things like that in Germany too, but this intense is new for me, and I really think like this is the right way to celebrate, the right way to be with the family, and I'm really happy. I'm really happy that my family is here. I'm really happy that we are celebrating something really good, and yes, I look really forward to have a wedding with her. And yes, like I already say, I grew up in another country, and but still I say that for me, that family and God and anything else is the most sustainable thing in life, and this is how I want to live my life in the future. And I'm really happy to that I'm going to marry Nados. We met each other online last year,
and I'm really happy that I met her. I really thank God that I met her, because she's a really great person. She's the full package. Why? Because I can make jokes with her, I can cry with her, I can talk, I can have really deep conversations with her. I can have everything with her, and she's this person who is sacrificing for a family, that her family is close. She's a family person. She's a person that is really close to God, which I really appreciate. And yes, and this is the woman I look to have a future with in the future. And yes, I look really forward for the wedding, hopefully next year. And yes, and I look forward to have a lot of kids and to have a family and to have a life with God, with family, with tradition, and yes, and with a lot of kids. Thank you very much.